ሰላም ውድ ኦርቶዶክሳውያን በእያላችሁበት ሰላማችሁ ይብዛ። ከዛሬ ጀምሮ የምንለቀው በዚህ ገጽ የመዝሙረ ዳዊት ንባብ። መዝሙረ ዳዊት እንግዲህ የጸሎት ሁሉ አንደኛውና ዋነኛው ነው። ስለዚህ እንዴት መጸለይ እንዳለብን በአራቱ የንባብ ህጎች በተነሽ፣ በተጣይ፣ በሰያፍና በወዳቂ እንዴት አድርገን ማንበብ እንዳለብን ከዛሬ ጀምሮ በተከታታይ በዚህ ገጽ ይለቀቃል ማለት ነው። ለዚህም ማንኛውንም መዝሙር ስንጀምር ምን ብለን ነው የምንጀምረው? ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እንላለን። አንድ ንጉስ ስንጨርስ እዚሁ ላይ አሜን የሚለውን እንጨምራለን ማለት ነው፣ የንጉሱ መጨረሻ ላይ። ስለዚህ ያው በተከታታይ ያላችሁት በሄዳችሁ ቁጥር ሁሉም ግልጽ ይሆንላችኋል። ዛሬ መጀመሪያ መዝሙር 1 ተግሳጽ ለኩሉ ካሬ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሖረ በምክረ ሪስያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳይሙ ከእግዚአብሔር ስምረቱ ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ታበ መዋዕለ ሰማይ እንተ ትውፍ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ኩሎ ዘገብረ ይፈጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳይሙ ከመ መሬት ዘይግፎ ነፍስ እምገጸ ምድር ወበእንተዝ ኢይትነሱ ረሲአን እምድን ወኢኃጥአን ውስተ ምክረ ጻድቃን እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍ።